በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ትምህርት መሠረት የጌታችን የኢየሱስ ክርስቶስ ማንነት በዋናነት ተዋሕዶ በሚለው ጥልቅ ምስጢር ይገለጻል። ቤተ ክርስቲያኒቱ ክርስቶስ የምትገልጽባቸው ዋና ዋና ነጥቦች የሚከተሉት ናቸው። ፍጹም አምላክ ፍጹም ሰው ተዋሕዶ ትላለች። ቤተ ክርስቲያኒቱ ኢየሱስ ክርስቶስ ፍጹም አምላክ መለኮት እና ፍጹም ሰው ትስብእት እንደሆነ ታስተምራለች። እነዚህ ሁለት ባህሪያት ያለመለወጥ፣ ያለመቀላቀል፣ ያለመለየት፣ ያለመከፋፈል አንድ ሆነዋል፣ ተዋህደዋል ብላ ታምናለች። ይህ ተዋህዶ ይባላል። አንድ ባህሪ፣ አንድ አካል ከሁለት ባህሪ መለኮትና ትስብእት አንድ ባህሪ ከሁለት አካል አንድ አካል እንደሆነ ትገልጻለች። ይህም ወልድ ዋሕድ አንድ ወልድ በመባል ይታወቃል። መለኮት ከትስብእት ጋር በመዋሃዱ ሥጋ መለኮታዊ ክብር አግኝቷል። መለኮትም የሥጋን ባህሪ መራብ፣ መጠማት፣ ሕማም፣ ሞት ለቤዛነት ሲል ገንዘብ አድርጓል። የመድኃኒትነት ኢየሱስ ክርስቶስ ወደ ዓለም የመጣው ሰውን ለማዳን እንደሆነ ታስተምራለች። ቤዛ መድኃኒት ለአዳምና ለልጆቹ ሲል በመስቀል ላይ ተሰቅሎ ደሙን አፍስሶ ሞቶ ዓለምን ከኃጢአት ከሞት አድኗል። አማላጅነት በቤተ ክርስቲያኒቱ ትምህርት ክርስቶስ በደሙ ያስታርቀናል ተብሎ ይታመናል። እርሱ ራሱ መስዋዕትም ታራጅም መስዋዕቱን ተቀባይም አስታራቂ ነው። የባህሪ አምላክ ክርስቶስ ከፍጡራን ወገን ሳይሆን ከእግዚአብሔር አብ ጋር በባህሪ በስልጣንና በሕልውና አንድ የሆነ የባህሪ አምላክ በመጀመሪያ ቃል ነበር፣ ቃልም ሥጋ ሆነ የሚለው የወንጌል ቃል መሠረት በማድረግ ዓለም ሳይፈጠር የነበረ ዓለምን የፈጠረ ጌታ እነሆ ትመሰክራለች። ሌላኛው ስለ ነገረ መለኮት እና ስለ ምስጢረ ተዋሕዶ ጥልቅ ትርጉም በዝርዝር እንደሚከተለው እንመለከታለን። ምስጢረ ተዋሕዶ ተዋሕዶ ማለት ሁለት የተለያዩ ባህሪያት መለኮትና ትስብእት ያለመለዋወጥ፣ ያለመቀላቀል፣ ያለመለያየት፣ ያለመከፋፈል አንድ ሆኖም ጥልቅ ምስጢር ነው። ያለመለወጥ መለኮት ወደ ሥጋ አልተለወጠም፣ ሥጋ ወደ መለኮት አልተለወጠም። እያንዳንዱ የራሱ ባህሪ ሳይጠፋ አንድ ሆነዋል። ያለመቀላቀል አንድ ውሃና ወተት ተቀላቅሎ አዲስ ባህሪ አልፈጠረም። መለኮት መለኮትነቱን ሥጋም ሥጋነቱን ሳይለቅ በተዋህዶ አንድ ሆነዋል። ያለመለያየት ከተዋህዶ በኋላ መለኮትና ሥጋ በፍጹም አይለያዩም። ክርስቶስ በአንድ አካል በአንድ ባህሪ ይኖራል። ያለመከፋፈል ይህኛው የመለኮት ሥጋ ነው፣ ያኛው የሥጋ ሥራ ነው ተብሎ አይከፋፈልም። ለምሳሌ ክርስቶስ ሲራብ በሥጋ ነው፣ ተአምራት ሲያደርግ በመለኮቱ ነው አንልም። ሁሉም የሚያደርገው አንዱ ክርስቶስ ነው። ነገረ መለኮት ማለት ስለ እግዚአብሔር ባህሪ ስለ አሰራሩና ስለ ማንነቱ የሚያጠና የቤተ ክርስቲያን ትምህርት ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ውስጥ ዋና ዋናዎቹ ነጥቦች እነዚህ ናቸው። ምስጢረ ሥላሴ እግዚአብሔር በአካል ሦስት አብ፣ ወልድ፣ መንፈስ ቅዱስ በባህሪ በመለኮት ደግሞ አንድ እንደሆኑ ማስተማር። ምስጢረ ሥጋዌ የአምላክ ሰው መሆን ክርስቶስ ከድንግል ማርያም ተወልዶ ዓለምን ማዳኑ። ይህ ቀጥታ ከተዋሕዶ ትምህርት ጋር ይገናኛል። የእግዚአብሔር ባህሪ እግዚአብሔር የማይመረመር በሁሉ ቦታ ያለ ሁሉን ቻይ ጥንትና ፍጻሜ የሌለው መሆኑን ይገልጻል። ነገረ ድኅነት ሰው በኃጢአቱ ከወደቀ በኋላ በክርስቶስ በኩል እንዴት ዳነ የሚለው የሰውን ልጅ የመዳን ጉዞ ያብራራል። ምንም የጎደለው ነገር አልተጨመረለትም፣ ወይም ሰውነቱ ላይ አምላክነት እንደተጨመረ ነገር አልተለጠፈም። እንደ ውላጤ መለወጥ አይደለም። ውሃ ወደ ወይን እንደሚለወጠው ሳይሆን መለኮትም ትስብእት ባህሪያቸውን ሳይለቁ ነው አንድ የሆኑት። በታሪክ ውስጥ ያለው ቦታ በ451 ዓመተ ምህረት በኬልቄዶን ጉባኤ ወቅት በክርስቲያኖች መካከል ክርስቶስ ሁለት ባህሪ ያለው እና አንድ ባህሪ ያለው የሚል ክርስቶስ
ክርክር ተነስቶ ነበር። በወቅቱ የኢትዮጵያ፣ የግብፅ፣ የሶሪያ፣ የአርመን አብያተ ክርስቲያናት ተዋሕዶ የሚለውን ቃል በመያዝ ከሁለት ባህሪ አንድ ባህሪ የሚለውን ትምህርት አጽንተዋል። እግዚኦ ነገረ